እስቲ አንድ ታሪክ እንመልከት። አንድ የትራፊክ ፖሊስ አንድ ሾፌርን በከፍተኛ ፍጥነት ሲነዳ አይቶት አስቆመው። ሾፌሩም ጌታዬ፣ እኔ አልፈጠንኩም፣ ይህ መኪናዬ ነው እንጂ አለው። ፖሊሱም ምን እያልክ ነው ብሎ ጠየቀው። ሾፌሩም መልሶ እኔ በሕጋዊ ፍጥነት ለመንዳት እየሞከርኩ ነበር፣ ነገር ግን ይህ መኪናዬ እምቢ እያለኝ ፈጥኖ ይሄዳል አለው። ፖሊሱም በአስገራሚ ሁኔታ እየተመለከተው እንግዲህ የፍጥነት ገደቡን እንድትጥስ ያደረገህ መኪናው ነው ያልከኝ ነዋ አለው። ሾፌሩም አዎ ጌታዬ፣ ሌሎች መኪኖችም እንዲሁ እንድፈጥን ያደርጉኛል አለው። ይህ ታሪክ ምናባዊና አስቂኝ ቢመስልም ኃጢአትን በሰውነታቸው ላይ ለማመካኘት የሚሞክሩትን የሰነፎች ባሕሪ ያሳያል። አንዳንድ ሰዎች እኔ በዚህ ምድራዊ ሰውነት እስካለው ድረስ ኃጢአትን አለማድረግ አልችልም ሲሉ ስንት ጊዜ ሰምታችኋል? ይህ አባባል